ባክሽ ንስሐ ለመግባት አስባለችኝ። ደግሞ እግዚአብሔር ኃጢአቴን ይቅር ይለኛል እያሰብኩኝ ነው። ለዚህማ ማሰብ የለብሽም። የእኛ ኃጢአት ከእግዚአብሔር ምሕረት ፈጽሞ ሊተካከለች ቅዱስ ዳዊት እንደተናገረው ሰማይ ከምድር ከፍ እንዳለ እንዲሁም እግዚአብሔር ምሕረቱ እንደላለ ያደርጋል። ምስራቅ ከምዕራብ እንደሚርቀው ኃጢአታችንም ከኛ ናት። ስለዚህ በፍጹም እንደዚህ ልናስብ አይገባንም። ግን ንስሐ ከገባሁ በኋላ ለምን ኃጢአት ደግሞ ይብሳላስ? ሰው ነን፣ መልሰን ልንሳሳት እንችላለን። ነቢዩ ሚክያስ እንደተናገረው በወድቅ እነሳለሁ ብለን ከኃጢአት ብንወድቅም መልሰን እንደምንነሳ ማሰብ አለብን። ግን እኮ እኔ ለንስሐ አልደረስኩም። በቤተ ክርስቲያናችን ስርዓት መሰረት አንድ ሰው 7 ዓመት በኋላ ለንስሐ ዝግጁ ነው። ኃጢአት መስራት ከጀመርንበት ጊዜያት ጀምሮ ለንስሐ መቅረብ አለ። እሺ በቃ ዛሬ ላፊኝና ወይ ነገ ንስሐ እገባለሁ። ሲሆን ነገ ለመኖራችን ምን ዋስትና አለ? የመዳን ቀን ዛሬ ናት። ስለዚህ የዛሬ ንስሐ መግባት እየቻልን ለነገ እያለን ማቆየት የለብንም። ግን ንስሐ ከገባሁ በኋላ የንስሐ አባቴ ለቤተሰቦቼ ወይም ደግሞ ለሚያውቁት ሰው ኃጢአቴን ቢናገሩብኝስ? ይህን ካደረጉማ ካህንነት ሲቀበሉ ያደረጉትን ቃል ኪዳን አፈረሱ ማለት ነው። ካህናት ይቅሩና እኛ እንኳን ሰው ሲሰራ ያየነውን ኃጢአት ለሌላ ሰው መናገር የለብንም። ከቻልን መክረን መመለስ፣ ካልቻልን ደግሞ እግዚአብሔር እንዲያግዛቸው በጸሎታችን ማሰብ። ታዲያ ንስሐ ከገባሁ በኋላ ምን ማድረግ የሚጠበቅብኝ ነገር አለ? ንስሐ ያለ ቁርባን ማለት ማህተም የሌለው ደብዳቤ እንደማለት ነው። ክርስቶስ እንደተናገረው ከሆነ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት ያገኛል፣ እሱም በእኔ ይኖራል እኔም በሱ እኖራለሁ ብሎ እና ንስሐ ከጨረስን በኋላ ሥጋና ደሙን መቀበል ነው። ንስሐ እንግባ ንስሐ እንግባ ንስሐ እንግባ